የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድን መስመር ላይ አግኝቻቸዋለሁ። አቶ ሙስጠፌ ይሰማል? አዎ ይሰማኛል። መሳይ ይሰማል? አቶ ሙስጠፌ አዎ ይሰማኛል። አዎ ይሰማል። በቀጥታ መስመር ነው ያገኘሁት አቶ ሙስጠፌ። ምናልባት አልተዘጋጁ ይሆናል፣ ነገር ግን በክልላችሁ የተሰረጀበ አንድ ሴራ ነበር፣ መክሸፉን ሰምተናል። እንደው ስለሱ ባጭሩ እንዲነግሩኝም በአጠቃላይ በኢትዮጵያ ወቅታዊ ሁኔታ ላይ አጭር የእርሶን ሐሳብ ለማግኘት ነው የደወልኩሎት። በጣም አመሰግናለሁ መሳይ። ያው በሌላው ሀገራችን ክፍል ወያኔ ያደረገ እንዳለው ሁሉ በሶማሌ ክልልም በተደጋጋሚ ብጥብጦችን ለመፍጠር ሰላም እንዲደፈርስ ለማድረግ የሰራ እንደነበር ይታወቃል። ብዙ ጊዜም ምናልባት ወደ ሚዲያ ባይመጣም እንዲህ አይነት ነገሮች ያጋጥማሉ። ያከሸፍን እስካሁን የቆየ ነው። የአሁኑ ሁኔታ ያው ከዋሽንግተን ላይ በቀደም 9 የኮንፌደራሊስት ፓርቲዎች ነን የሚል ነገር እንደተፈረመ ይመስለኛል የተያዘ ነውና ያንን አስመልክቶ የቀድሞ የአብዲሌ ደጋፊዎችንና አንዳንድ እንዳውም የሶማሌ ክልል ተወላጅ ያልሆኑ ለምሳሌ ፑንትላንድ የቀድሞ የፑንትላንድ ፕሬዝዳንት የሶማሊያ ውስጥ ማለት ነው ጭምር ያካተተ ጸረ ኢትዮጵያ የሆነ ስብሰባ ሚናሶታ ላይ ለማድረግ አድርገው ገንዘብ መድበው ከዛ ጋር በተያያዘ ደግሞ ከዛ በተጓዳኝ ደግሞ የስብሰባው እንደተካሄደ ያንን ስብሰባ የሚደግፍ የጸጥታ አካላት በሶማሌ ክልል ውስጥ ከልዩ ኃይል አካባቢም የተወሰኑ ኃይሎች ለመመልመል በሶማሊያ በኩልም የተወሰኑ ሰዎችን ለማስገባትና አቅም ያለው የታጣቂ ኃይል ሶማሌ ክልል ውስጥ እንደገባ ለማስመሰል የሚደረግ ስራዎች ነበሩ። ስንከታተል ነው የቆየ ነው። ከብሔራዊ መረጃ ጋር አብረን ስንሰራ የቆየ ነው። ያ ነው አሁን ውጤቱን ለህዝብ ለመግለጽ የፈለግ ነው። እንደው አቶ ሙስጠፌ ከአጠቃላይ የኢትዮጵያን ሽብር ያለባት ሀገር ለማስመሰል በዓለም አቀፍ ደረጃም በእነ አሜሪካን ከሚደረገው ሴራ ጋር የተገናኘ ነው ማለት ነው። አሁን እናንተ በክልላችሁ አከሸፋችሁት አጠቃላይ ኢትዮጵያ ቀውስ ውስጥ ናት ያለችው የሚል ኢሜጅ ወይም ደግሞ ገጽታ ለመፍጠር የሚደረገው እንቅስቃሴ አካል ነው ማለት እንችላለን። በትክክል በጣም የተገናኘ ነው። በጣም ሶፊስቲኬትድ ነው። እንግዲህ እንደምታውቀው በሰሜን አካባቢ አማራ እና የአፋር ክልሎች እንዳም ትግራይ ውስጥ ጦርነት እንዳለ ይታወቃል። በምዕራብ አካባቢም ሸኔንና አንዳንድ ኃይሎችን በመጠቀም ሰው የተሸበረ እንደሆነ ይታወቃል። ስለዚህ በምስራቁ ነው ዋናው አሁን ሰላም ያለውና በምስራቅ ብንጀምር ደግሞ በአጠቃላይ ተስፋ ያስቆርጣል። መሀል ሀገር ያለው ሰው ምስራቁም ሰፋ ያለ አገሮችን የሚያካልል ስለሆነ ያስቆርጣል ተስፋና አዲስ ድንጋጤ ይፈጥራል ከሚል እሳቤ የተነሳ አብዛኛው አሜሪካ የሚካሄደው ብቻ ሳይሆን ናይሮቢ ውስጥ የኦኤልኤ እና የቲፒኤልኤፍ ሰዎች በሰፊው እየተገናኙ የኛ ክልል ተወላጅ ከሆኑ ሰዎችም ከአሜሪካ ስለላ ድርጅት ጋር እንሰራለን የሚሉ ኃይሎችም አንድ ላይ በጥምረት ተገናኝተው በሶማሌ ክልል ውስጥ ደግሞ ምንድነው ትርምስ መፈጠር አለበት የሚል ውሳኔ ተወስዶ እዛ ላይ እየተሰራ ነው ያለው የዛ አካል ነው። ስለዚህ አሁን ሙሉ በሙሉ ከሽፏል። በቀጣይ ስጋት የለም ማለት እንችላለን። ስጋት የለም ማለት አይቻልም። ሁሉ ጊዜ ተጠንቅቆ መጠበቅ ነው። ለአሁኑ ከሽፏል። እንደሱ እንዳሰቡት ሊሆንላቸው አልቻለም። በሶማሌ ክልል በህዝቡ ዘንድ ከፍተኛ የሆነ ለመንግስት ያለ ድጋፍ ስላለ ይህን ያህል የሚያስፈራ የሚያሸብር ነገር የለም። በአሁኑ ሰዓት ይኖራል ብለን አናስብም። ነገር ግን እንኳን ሶማሌ ክልልን የመሰለ ይሁንና በአሜሪካም ቢሆን አልፎ አልፎ የሽብር ተግባሮች ይፈጸማሉ። ስለዚህ ሙሉ በሙሉ ከሽፏል ብሎ መተኛት የለብንም እንጂ በአስተማማኝ ደረጃ አክሽፈናል ለማለት ለአሁኑ ይችላል። በተጨማሪ ከአልሸባብ ጋር በተያያዘ አንዳንድ እንቅስቃሴዎች በጠረፍ አካባቢ ያየን ነው። በዚህ ሰዓት ፍንዳታዎች በማካሄድ ወደ ውስጥ በመግባት ያንን ደግሞ ቶሎ ወደ ምዕራባውያን ጆሮ በማድረስ አገሪቷ የተበረካከሰች ነው የሚለውን ሜሴጅ ለማስተላለፍ ስለሆነ ጠንቅቀን እየጠበቅን ነው። በጥሩ ሁኔታ ላይ ነው የምንገኘው። ምንም ያስፈራ ነገር የለም ለማለት ይደፍራለሁ። አቶ ሙስጠፌ እንግዲህ ያው
የሚደረገው የህልውና ትግል ውስጥ የሶማሌ ክልል እያደረገ ያለው አስተዋጽኦ ሀገር ነው እንዲህ አይነት አደጋ ውስጥ የገባችውና ከፍተኛ እንቅስቃሴ ያደርጉ ይገኛሉ። እርሶም በግሎ ህዝቡ እንዲነቃቃው ለሀገር ሁሉና ዋጋ እንዲከፍል ከፍተኛ የሆነ እንቅስቃሴ ውስጥ እንዳሉ አውቃለሁና እንዴት እየተከታተላችሁ ነው? እንዴት እያደረጋችሁት ነው? በተለይ ህወሓት የፈጠረውን አደጋ ለመቀልበስ በሚደረገው የህልውና ትግል ውስጥ የእናንተም አስተዋጽኦ ከፍተኛ ነውና በዚህ አንፃር የሚሉት ነገር አለ? አው እንደምታውቁ እንግዲህ የህወሓት ሀገራችን ላይ ከፈተው እንትን ከህወሓት ብቻ ያለ አይደለም። ራሱ ወያኔ እንደሚያስመስለው 5 ሚሊዮን ህዝብ ነን 100 ምናምን ህዝብ ያሸበርን ነው ኤርትራና ኢትዮጵያን እየተዋጋን የሚለው ምንም መሰረት የሌለው ወሬ ነው። ይሄ ጦርነት ግልጽ በቀጠናው ውስጥ የሚገኙ ኃይሎች ያሉበት በአቀፍ ደረጃ ያሉ ኃይሎች ያሉበት ጦርነት ነው። ስለዚህ የገጠመን ባላንጣ ወያኔ እንደሚያወራው እነሱ ብቻ አይደሉም። ከዛ ጋር በተያያዘ ያንንም በሶማሌና በምስራቁ ክፍል ለመጀመር ሐሳብ ያላቸው ኃይሎች ስላሉ እኛ ይሄን በር በተለይ በጣም ሴንሲቲቭ የሆነ ከጅቡቲ ከሶማሊያ ከኬንያ ጋር እንትን ስላለን ይሄን መስመር በመጠበቅ የመጀመሪያ ድርሻችን ሙሉ በሙሉ የሀገር መከላከያና የፌደራል መንግስት ትኩረት በሰሜንና በመሃል ሀገር በሆነበት ጊዜ በዚህ በኩል ጥቃት እንዳይመጣ መከላከል ነው የመጀመሪያ ስራችን። ይሄን በጥሩ ሁኔታ እየሰራን ያለ ነው። ቀጥለ ምንም ያስፈራ ነገርም በዚህ አካባቢ ይኖራል ብለን አናስብም። ሁለተኛው ደግሞ በሀገር ደረጃ ለሚደረገው የመከላከል ስራ የምንችለውን የገንዘብ፣ የማቴሪያል፣ የደጀንነት ስራ እንዲሁም በሚዲያና በተለያዩ ደረጃ ህዝባችንን ያለው ሁኔታ በማስረዳት ሀገራዊ ግዴታውን እንዲወጣ የማሳመን ስራዎች እንሰርተናል። በዚህ ምክንያት በከፍተኛ ደረጃ ሶማሌ ክልል አካባቢ ያለው ለመንግስት ያለው ድጋፍ ጥሩ ነው። ሀገራችን እንዳትፈርስ የሚደረጉ ነገሮችንም ህዝቡ በደንብ እየተከታተለ በደንብ እየደገፈ ይገኛል። እንደው በመጨረሻም ያስተላልፉት መልእክት አለ? ትልቅ የታሪክ አጋጣሚ ተፈጥሯል። ኢትዮጵያን ለማዳን እድሉ አሁን ያለው ከዚህ ውጪ ምንም አይነት አጋጣሚ የለም። በውስጥም በውጭም ያለው ኢትዮጵያዊ ይህንን የመጣውን አደጋ ለመቀልበስ ምን ማድረግ አለበት? እንደው ባጭሩ የሚያስተላልፉት መልእክት ካለ? አንደኛ ያው በመሃል ሀገርም ማስተላለፈው መልእክት በመሃል ሀገርም እንደምታውቀው በአሁኑ ሰዓት የወያኔ ትልቁ ጉልበት አልፎ እዚህም ከሚሳካለት የጦር ሜዳ አካባቢ አንዳንድ እንቅስቃሴዎች ባሻገር በዋናነት ፕሮፓጋንዳ ነው እና ይሄን ፕሮፓጋንዳ ህዝባችን ተረድቶ የስነ ልቦና ጦርነት መሆኑን አውቆ በልበ ሙሉነት ይሄን ለመዋጋት መስራት አለበት የሚል መልእክት ለማስተላለፍ ነው። ሁለተኛው ያ በመሃል ሀገር ላይ ያተኮረው ፕሮፓጋንዳ አሁን እኛ ክልል አካባቢም ጠንከር ባለ ሁኔታ የተጀመረ ስለሆነ መሃል ሀገር ያለው ሰው ይሄንን አውቆ እንዳይደናገጥ ነው። እንደምታውቀው የክልሉ አመራር እየፈረጠጠ ነው፣ እንዲህ ነው፣ እንደዛ ነው፣ እንዲህ ተፈጠረ የሚሉ ፕሮፓጋንዳዎች ስለሚጀመሩ ያንንም ተረድቶ በምስራቅ ያለውን ሁኔታ ለኛ ትቶ በተቻለ መጠን ሁሉም የሀገራዊ ግዴታውን እንዲወጣ በዚሁ አጋጣሚ ለመጠየቅ ነው። አመሰግናለሁ። አቶ ሙስጠፌ መሐመድ ዑመር የሶማሌ ብሔራዊ ክልል ፕሬዝዳንት፣ በጣም አመሰግናለሁ።